ሰላም ተመልካቾቻችን እንዴት ቆያችሁ? የሰዓቱን መረጃ ይዘንላችሁ ቀርበናል። መረጃውን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን እንወዳለን። በቀጥታ ወደ መረጃው ነው የምንሄደው። ጦሩ ከትግራይ ክልል ለቆ ወጣ የተባለው መረጃ ሐሰት መሆኑን ድምፀ ወያኔ አስታውቋል። በኤርትራ ጦር ቁጥጥር ስር የነበሩት ዛላምበሳን፣ ሮቤን እና እንደዚሁም በድንበር አካባቢ በባድሜ አካባቢ የነበሩ ቦታዎችን የኤርትራ ጦር ተቋጥሯቸው እንደነበረ የሚታወቅ ነው። አሜሪካና የተለያዩ ሀገራትም አካባቢውን እንዲወጣ ቢጠይቁም ተደጋጋሚ ቢጠይቁም ምንም አይነት መፍትሄ ያልተገኘለትም ነበር። ነገር ግን አሁን የሀሰት መረጃዎች ተሰራጭተው ነበር። ጦሩ ትግራይ ክልል ወጥቷል የሚል መረጃ ወጥቶ ነበር። ነገር ግን ይህ ከሀሰት የራቀ ነው ሲል ድምፀ ወያኔ በአጣርቼ ምንም አይነት ጦር ከዛ ስፍራ አልወጣም፣ ነገር ግን በተቃራኒው ኬላዎቹ ተከፍተዋል ነው የሚለው መረጃ ማለት ነው። ጦሩ ከትግራይ ለቆ ያልወጣ ሲሆን በተዘዋዋሪ ደግሞ ኬላዎች ተከፍተው መግባትና መውጣት እንደሚቻል ነው እንግዲህ በድንበር አካባቢ በእነዚህ ቦታዎች ማለት ነው። እንግዲህ ድምፀ ወያኔ ባወጣው መረጃ ቦታው ድረስ ሂጂ አጣርቻለሁ፣ ነገር ግን ምንም አይነት ጦር ከስፍራው አልወጣም። በተቃራኒው ግን ኬላው ዝግ ነበር። አሁን ግን ያ ኬላ ተከፍቷል። ይህንንም ነው እንግዲህ አይተው አንዳንድ መረጃ ምንጮች ጦሩ ከዛ አካባቢ ነቅሎ ወጥቷል የሚለው ሀሰት እንደሆነ ነው እንግዲህ መረጃው የሚያሳውቀው። የጊዜያዊ አስተዳደርም እንደዚሁ ጦሩ ከዚህ ከትግራይ ክልል ለቆ እንዳልወጣ መረጃዎችን አሰራጭተዋል። በቀጣይ መረጃ የምንሄደው ደግሞ ከዚሁ ጋር የተያዘ ነው። ኤርትራ ከኢትዮጵያ የተገነጠለችበትን 34ተኛ ዓመት እያከበረች ትገኛለች። ኤርትራ ከኢትዮጵያ የተገነጠለችው የዛሬ 34 ዓመት በዛሬዋ ዕለት ግንቦት 16 እንደሆነ ነው መረጃዎቹ የሚጠቁሙት። በዓሉንም በደማቅ ሁኔታ ለማክበር ከደቡብ አፍሪካ ድረስ የተለያዩ ዳንሰኞችም ወደ ከተማዋ በመግባት ወደ አስመራ በመግባት በሞቅ ያለ ድምቀት እንዲኖሩ እያደረጉ እንደሚገኙ ነው የመረጃ ምንጮቹ የሚጠቁሙት። እንግዲህ ኢሳያስ አፈወርቂ ለ34ተኛ ጊዜ ንግግር እንደሚያደርጉ እየተጠበቀ ይገኛል። እስካሁን ንግግር አላደረጉም። ነገር ግን በምን ጉዳይ ንግግር እንደሚያደርጉ መረጃውን ተከታትለን የምናቀርብላችሁ ይሆናል። ወደ ሌላኛው መረጃ ስንሸጋገር ደግሞ አሜሪካን ነው የምናገኘው። የአሜሪካ መንግስት እንግዲህ ጠበቅ ያለ ሕግ አውጥቷል። ይህም ሕግ ምንድን ነው? ለአውሮፓ ህብረት ላይ ነው እንግዲህ ጠበቅ ያለ ሕግ ያወጣው። የአውሮፓ ህብረት ይህንን ሕግ ተጥሎባቸዋል ማለት ነው። እንግዲህ በአውሮፓ ህብረት ላይ የተለያዩ ማዕቀቦች ነው እንግዲህ እየጣለችው አሜሪካ ወደ 50 በመቶ የሚሆኑ የታሪፍ እንደጣለች ነው እንግዲህ ትራምፕ ያስታወቁት። የአሜሪካው መሪ ዶናልድ ትራምፕ እንዳስታወቁት ከሆነ 50 በመቶ የሚሆነውን ጥያለው ታሪፍ ጥያለው ብላለች። ትራምፕ የአውሮፓ ህብረት ላይ 50 በመቶ ታሪፍ መጣላቸውን ነው እንግዲህ የተናገሩት። ያደረግነው ውይይት ትርጉም ሊኖረው አልቻለም። ስለዚህ ያለውን ከአውሮፓ ህብረት ጋር ያለን ግንኙነት እንግዲህ ታሪፍን ጨምረን ነው የምንገናኘው ሲሉ ነው እንግዲህ ከቀጣይ ሳምንት ጀምሮ ይሄ 50 በመቶ ታሪፍ እውን እንደሚሆንና ይህም ከቀጣይ ሳምንት ጀምሮ እንደሚጀመር ነው እንግዲህ የአውሮፓ ህብረት አባል ሀገራት እንዳስታወቁት ከሆነ እኛና አሜሪካ የምንገናኘው በፍቅር እንጂ በመጸብ ሊሆን አይገባም ሲሉ ነው የአሜሪካ እንዳያስታውቁት ማለት ነው። የአሜሪካው ግንኙነት 27 የሚሆኑት የአውሮፓ ህብረት አባል ሀገራት እንግዲህ ምላሽ ሰጥተዋል። ከዚህም ከአሜሪካ ጋር ያለን ግንኙነት በማስፈራራት ሳይሆን በመከባበር ሊሆን ይገባል ሲሉ ነው የገለጹት። እነዚህ ሁለት ሀገራት እንግዲህ 50 በመቶ ታሪፍ እንደጣለባቸውን የአውሮፓ ህብረት ላይ ማለት ነው። በቀጣይ መረጃ የምንሄደው ሶማሊያን ነው የምናገኘው። ሶማሊያ እንግዲህ ከባድ አደጋ ውስጥ እንደሆነች የመረጃ ምንጮች እያወጡ ይገኛሉ። እንግዲህ አልሸባብ ሞቃዲሾን ሙሉ ለሙሉ ለመቆጣጠር ትንሽ ግዛቶች እንደሚቀሩት እያሳወቀ ይገኛል። ሞቃዲሾን ዙሪያዋን በመክበብ ጥቃት እያደረሰ ይገኛል። ይህ የሞቃዲሾ ጦርነት ዋና ከተማዋን ያነጣጠረ እንደሆነ ነው እንግዲህ የተገለጸው። ፕሬዚዳንት አጃቢዎች ካሁን ቀደም በሰሞኑ ማለት ነው እንግዲህ አጃቢዎች ላይም ጥቃት እንደደረሰባቸው የመረጃ ምንጮች ነው እንግዲህ የጠቆሙት። ፕሬዚዳንቱ ስልጣን እንዲለቁ እየተጠየቁ ይገኛል። ነገር ግን እሳቸው ስልጣን እንዲለቁ እንዳልፈለጉ ነው የመረጃ ምንጮች የገለጹት። እንግዲህ ምርጫ በቀጣይ ለማስተናገድ ሽር ጉድ በምትልበት እንግዲህ ሶማሊያ ከበድ ያለ ጦርነት ላይ እንዳለች ነው እንግዲህ የሚነገረው። ፕሬዚዳንቱ ጭንቅ ላይ መሆናቸውን የመረጃ ምንጮች እየጠቆሙ ይገኛሉ። ለዚህ ሁላ ትርምስ ያደረጋት ደግሞ ባለፈው ከኢትዮጵያ ጋር የነበራት ያልተገባ ግንኙነት ነው። ለዚህ ሁሉ ለአልሸባብ እንዲያንሰራራ እያደረገው ነው እየተባለ የሚገኘው። አልሸባብ እንግዲህ በጣም ተጠናክሮ ሞቃዲሾን በመክበብ እንግዲህ ዋና ከተማዋን ለመቆጣጠር የሞት ሽረት ትግል እያደረገ እንደሆነ እየተገለጸ ይገኛል። በቀጣይ መረጃ የምንሄደው ደግሞ በኦሮሚያ ክልል እንግዲህ በርካታ ጥቃቶች እየደረሱ ይገኛሉ። በኦሮሚያ ክልል እንግዲህ በርካታ ውጊያዎች እንደ አዲስ ተከፍተዋል። ኔትወርክ እስከ መዘጋት የደረሰ ጦርነት እየተደረገ እንደሚገኝ ነው የሚገለጸው። በኦሮሚያ ክልል
በወለጋ አካባቢ ከበድ ያለ ጦርነት እንዳለ እየተነገረ ይገኛል። እንግዲህ ወለጋ ዞን ካሁን ቀደም በርካታ ጥቃቶች የሚደርስበት ቦታ ነው። ከኦነግ ሸኔ ጋር አሁንም ውጊያ ላይ ናቸው።